እንዴት ናችሁ? ፊቴ ምናምን ተውት። ዛሬ መውጣት ስላለብኝ አብረን ጊዮን ልንሄድ ነው። ያ አብረን ጊዮን እንሄዳለን። ግን ከዛ በፊት ልታጠብ ብዬ ነው ፊቴ እንዲያርጥ ምናምን ነገር የሆነው ማለት ነው። ስለዚህ ስለነጻው ፊቴን ታጥቢ ነው። ብቻ አርፍጃለሁ። ዛሬም አብረን ጊዮን እንሄዳለን ማለት ነው። በቪዲዮ ስለ ጊዮን ሰምቻለሁ፣ ግን በአካል ምን እንደሚመስል አላውቅም። ዛሬ አብረን እንሄዳለን ማለት ነው። አብራችሁ ደግሞ ሰብስክራይብ እያደረጋችሁ ሰብስክራይብ፣ ሼር፣ ኮሜንት ወሬቨር አሁን ሜንሽን ካደረኳቸው ነገሮች ውስጥ አድርጎ ኢን ሰፖርት ሚ አብራችሁ ማለት ነው። የረገጠው ነው። እኔ በዚህ በሰብሳለሁ። እኔ ዝናብ ወዳለሁ፣ አበባዎች እና እኔም እየበሰበስኩ ነው። ተቀምጫለሁ። ከጠፋችሁም አብረን እንጠፋለን፣ ችግር የለውም፣ እንመለሳለን። እና እዚህ ጋር የሚታየኝ ማለት ነው አንድ ደረጃ አለ። ከዛ ደግሞ የሚያምር እዛ ጋር ቦታ አለ። መሞከር በእኛ አልተጀመረም። መሞከር ከጠፋንም እንጠፋለን፣ እንመለሳለን። ያው አሁን ያው ደረጃ እየወጣን ነው። First step is harder Brahman and I'd like to say thank you so much. እና ያንገላታውስ ነው በነገራችን ላይ ያው thank you ለወደፊት ስናድግ እንከስታለን። and it's so beautiful በእውነት እንዳያመጣችሁ ይላችሁ ተብዬ የመጣሁት ማለት ነው። ጊዮን ፓርክ ነው ለክልሁን አልፎ ምንም አውቀው ነገር የለም፣ ግን በጣም ነው የሚያምረው። እውነት እስካሁን ያየነው በጣም ጸዴ ነገር ነው። እንወጣለን፣ እንወርዳለን። ስፖርትም በሉት ሪክሬሽንም በሉት ባንዲንግ አይብለት ኤቭሪ ዲቴል ነው ማሳያችሁ። ደረጃውን አሳያችኋለሁ፣ ድንጋዩን አሳያችኋለሁ፣ ሳሩን፣ አበባውን። ፋውንቴን አይ ቲንክ ሲመሽ ነው መሰለኝ የሚከፈተው። እስከዛ ድረስ ግን ኤቭሪቲንግ ታያላችሁ። እዚህ ጋር ደግሞ አንድ ያላለቀ ድልድይ አለ። ከሰከሰ ደግሞ አብረን እንከሰከሳለን። አክቹሊ ኢትስ ኦኬ ለምን እንዴ በኢየሱስ ነው እንደሰራው ከጎን በዛው ነው የሚገርመው። የውሃ ፍራት አለብኝ እና ግን ደፋሩኛል። በኢየሱስ ስም እየተንቀሳቀሰ ነው። ወይኔ ጉዴ ፈላ ያንቀሳቀሰ ነው። ሰማይም ብንሄድ ቤታችን ነው። ከሞትንም እንደዛው እና ማይ ጋድ the sun is sunny and it's so cute. So ጥሩ ነው። አብረን እንዳትደነቅ በእውነት ግን እውነቱን ለመናገር ማለት ነው እንዳያመጣችሁ ማለት በጣም ነው ደስ ላይክ ይሄ ኳሊቲ ታይም ለማሳለፍ ምናምን እና ደግሞ ከሁሉም በላይ እንትን ነው ፔድ አይደለም which is free for free መግባትና ኢንጆይ ማድረግ ትችላላችሁ። ኖ ኔቸራል ነው ፕሮሞት እያደረኩ አይደለም። እሺ ስለሚያምር
ልትወርቂ ነው። ሰው እናቴ ከስንት ነገር ጠብቃት ያለች ትጸልያለች። እኔ ምን አደርጋለሁ? ደፋፈራለሁ። እንዲህ ነው ወጣት በኢየሱስ በጣም ያስፈራል። እየፈራን አይደለም ግን እያየንም አይደለም። ነው ይሄ ነገር ግን ተሰብራ ያለው ማለት ምን ያህል ሩቅ እንደሆነ ለማስረዳት እየሞከርኩ ነው፣ ግን እየታያችሁ አይደለም መሰለኝ። እኔም በካሜራው እየታየኝ አይደለም፣ ግን ሩቅ ነው እውነት። በጣም ጸዴ ሰዓት ላይ ነው ያለነው እና ከምሽቱ 11:40 ምናምን ይሆናል ብቻ 12 ምናምን ጉዳይ እና such a nice spot እንደምታዩት ወንዙ ንጹህ አይደለም ግን it's okay ያ ለወደፊት ይነጻል ለወደፊት በስማማት እንትን ነው ብቻ ወንበር እዛ ጋር አለ። አሁን ቁጭ ብለን አርፈን እንመለሳለን ማለት ነው። አሁን ግን ትንሽ እስቲ እንረፍ። ዞርን በጣም እና ከኋላ behind the scene ያሉ ሰዎችንም በጣም ሀስል ላይ ነው ያስገባኋቸው። ሶ ትንሽ ይረፉ እነሱ እና ሆፕፉሊ ድምጼ በደንብ ይሰማል። ያ ማይክ አልተጠቀምኩም ግን it's okay ይመስለኛል። ካልተሰማም እንዴትም ስሙ እራላቸው ትተን ልንሄድ ነበረ። ይኸውላችሁ አሁን ጉዴን ልንገራችሁ። እዚህ ጋር አየን በቃ ነው ብዬ ልሄድ ነበረ ግን ወንድማችንን ብለው ቅር አላቸው። እንዴት ሳታስገቢ ውድ ወንድማችን አሉ። ላሳያችሁ ወንድማቸው ከኋላ ያሉ ሰዎች ማለት ነው። አቤት ፈገግ አባባሉ ሁላ ማለት ነው። ቀይ ልንገራችሁ ፈገግ አባባሉ ሁላ ይኸው እህት ወንድሞች አይተው ነው የሚመስለው። ከልባቸው ነው ስማይል እያደረጉ ያሉት። እኔ ፈልጌው አይደለም። ቤተሰብ ቤተሰቡን ይለያልና ሾደም እናንተን ጥላችሁን አስገባሉና ጥላችሁን አስገባሉ። ቆሙ ችግር የለውም። those two guys እንዴ ታይ አንድ ላይ ሆኖ ነው የሚታየው። ሁለት ሰው ባሪያ ላ ትሄዱ ፐርፌክቶ ጨለመ ፈጸደ ቆይ ፎቶ ስታይል ነው የድሮ እና ቤተሰብ ስለሆነ አንጎዳቸው እናትና ልጅ መግባት ስላልፈለጉ እንጂ ባሳያችሁ ጥሩ ነበር። ሶ ያ ዛሬ የፋሚሊ ቀረጽ አንተ እዛ ጋርም አሉ ፋሚሊ ኦ ማይ ጋድ በእውነት አይ ጥሩ ነው። ከቤተሰብ ጋር ብዙ ነው የምትወጡት ለማለት ነው። ይሄው እነሱ ራሱ ፓርክ ለጉብኝት መጥተዋል። እናንተም ነው እዚህ ምድረ በዳ ከዚህ ወደዛ እንዴት መሻገር እንዳለብን ጠፍቶብናል። አለማወቅ ሊሆን ይችላል። ኢትስ ኦኬ መጠየቅ ግን እንትን አይደለም። ይሄን ሁሉ መዞር አለብን ወይስ ሾርት ከት የምታውቁ ካላችሁ ኮሜንት ላይ አሳውቁ።
ፋይናሊ ምን ተፈጠረ? ጨረስን። ዞረን ደከመ። ቅድም ደግሞ አቃጥሬ ያለው የለም ፋውንቴን እየሰራ አይደለም። ስለዚህ ፋይናሊ ለቤት አካባቢ ነው የተከፈተው። ኢትስ ሶ ቢዩቲፉል አይ ስዌር ቱ ጋድ እና እንዳያመጣችሁ look at the background it's so cute ዲስክሌመር ሰብስክራይብ ሳታደርጉ መቀጠላችሁ። ሶ ሰብስክራይብ አድርጉ። ወዳችኋለሁ። የነበረን ጊዜ ይህን ይመስላል።